የህወሓት የሰላም ድርድር ኮሚቴ አባል ሌተናንት ጀነራል ታደሰ ወረደ የተደረገው ውይይት በብዙ መልኩ የእርስ በርስ ግንኙነቶቻችን እንዲሻሻሉ እድል የሚሰጥ ነው ብለዋል። ዛሬ ፕራይም ሚኒስተሩ መጥተዋል፣ ምክትል ጠቅላይ ሚኒስትሩ መጥተዋል እና ትልቅ ዴሌጌሽን መጣና የጋራ ስብሰባ አድርገናል። ቆንጆ ነው። ሂደቱን አይተናል። ዋናው ነገር እንዴት የባለፈው እንዴት እንደ ታሪክ እንለፈው የሚል ነው እና እንዴት የባለፈው ጦርነቱ የፈጠረው ሁኔታ አለ፣ የፈጠረው ቁርሻ አለ፣ የፈጠረው ውድመት አለ። እሱ እንዴት ወደ ሰላም እና ወደ ዳግም ግንባታ ሁሉም የኢኮኖሚ ብቻ ሳይሆን የፖለቲካውም የሞራሉም የኢኮኖሚም እንዴት እናድርግ የሚል ነው እንትን ያደረግነውና አጠቃላይ የሆነ እንትን አድርገናል። ብዙ እንትኖች አሉ በመሃላችን እሱን እየሰባበር ነው ያለነው ወደ ኖርማል ግንኙነትና ቀለል ብሎ የማየት ነገሮችን እና በመሃል የተፈጠሩትን እንትን ብሪጅ ማድረግ ያ ነው ያደረግነውና ጥሩ ነበር። እስካሁን በየደረጃው የተካሄዱ የሰላም ስምምነቱ የትግበራ ሂደቶች ውጤት ያስመዘገቡ መሆናቸውንም ገልጸዋል። እንግዲህ ፕሪቶሪያ ነበር የመጀመሪያው ዋናው ማለት ነው። ከዛ ናይሮቢ 1 ናይሮቢ 2 ብሎ ቀጠለስ ውጭ ነበሩ፣ እነዚህ ከኢትዮጵያ ውጭ ነበሩ። ከዛ የቀጠሉ መቀሌ ነበር። አሁንም እዚህ ያደረግነው እውነት ምን ለመናገር ፍጥነቱ ስንገመግመው ዘግይተናል ብለናል። አጠቃላይ ግን ከዛ ወጥቶ በጥቂት ወራት ውስጥ አሁን ያለንበት ደረጃ መድረስ ቀላል አይደለም። ጥሩ ተጉዘናል።